ሰላም ሰላም ቤተሰብ የዩቱብ ቤተሰቦች እንደምን አደራችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ማለት ነው የፀጉር ውህድ ነው የማሳያችሁ ማለት ነው። ለሸሸ ፀጉራችሁና ለሚበጣጠስ ፀጉር እና ይሄ ቀይ ሽንኩርትና ነጭ ሽንኩርት ነው እንደምታዩት ማለት ነው። ይሄ አራት ቦታ ቆረጥ ቆረጥ አድርጌዋለሁ። ይኸው ደግሞ ሩዝና አብሽ ነው ዘብዝፌ ያደርኩት የማታ ማለት ነው። እና ለሸሽ ፀጉር በጣም አሪፍ ነው እና ማለት ነው ታጠቀሙት። በጣም ደስ ይላል። አንድ ሁለት ለቅለቅ አድርጎ ውሃውን እንትን እንደ ማለት ነው። ከዛን በኋላ ምን አደርገዋለሁ? ወይስ ውሃ ታረጉበታላችሁ። ትንሽ ደግሞ ምንድነው የምታረጉት መስት ተልባ አይከፈታል እኮ ገብርኤል ወይኔ የበላቸው እና ማለት ነው። ተልባ ጋራ ተጠቀሙ። ፀጉር ያለሰልሳል ተልባው ደግሞ ማለት ነው። እንግዲህ በቃችሁን ያክል አርጉ እናንተ ገዝታችሁ ማለት ነው። እኔ ሴትዮን አስገዝቼ ነው የሚገርማችሁ ነገር እና ግዙ ግዙ እና ተጠቀሙት። ይጠቅማችኋል ማለት ነው። እንዲያደርጋችሁ ለፀጉር ማርያም ለሸሽ ፀጉር በጣም ቆንጅዬ ነው። በጣም በጣም ይጠቅማችኋል። ተጠቀሙት ነው የምላችሁ ያለሁት። ሰላም ቤተሰብ እንዴት አደራችሁ? እኔ ያለሁኝ እግዚአብሔር ይመስገን። የዩቱብ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላም ይብዛልኝ። እኔ ድምፄን ትንሽ ጉንፋን ይዞኛል፣ ይቅርታ ለዚህ እና ዛሬ ማሳያችሁ የፀጉር ውህድ ነው ማለት ነው። እና ይኸው እዚህ ሽንኩርትና ሽንኩርት ማለት ነው። እና ደግሞ ማታ ላይ የዘፈዘፍኩት ትንሽ አብሽና ሩዝ አለ። እሱም ጨምረዋለሁ ከላይ ማለት ነው። ጨምረውኛል። ከዛ ትንሽ ያደርጋችሁ ለፀጉራችሁ ማለት ነው። ለሸሸ ፀጉር፣ ለተበጣጠሰ ፀጉር በጣም አሪፍ ነው። ደግሞ አሪፍ ነው። በጣም እንትን ይላል ማለት ነው። በጣም ቆንጅዬ ነው ማለት ነው። አሪፍ ውህድ ነው። ተጠቀሙት። የፀጉራችሁ ስለሸሸባችሁ ማሳጅ አድርጉት ግንባር ግንባራችሁን ማለት ነው። ሰምታችኋል። እና ደግሞ እዚህ ተልባ አደርግበትኛለሁ ማለት ነው። ተልባ ፀጉራችን እንዲለሰልስ ማለት ነው። ተልባ ተልባ ይታያችኋል አይደለም? ከዛ ለ15 ደቂቃ ውስጥ ላይ ጥደዋለን ማለት ነው። ትንሽ ናት ያለችው፣ በቃ ጥቂት አድርጋት አልቃብኝ ሰዎች ብቻ ፈለች። እያያችሁ ነው አይደለም? ተዛዝ ውሃ አደርግበትኛለሁ ማለት ነው። ከዛ ሙላት እንዲው ሆነ ችግር የለውም። ይመጣዋል እንደዚህ አድርጋችሁ ማለት ነው። ትሰለስሉታላችሁ። ውሃው በዛብኝ መሰለኝ እንጂ አለኝ ይመጣዋል። ራሱ ታች ወፍራ
እንደ አድርጋችሁ ከታች ስታበራላችሁ ከዛም በኋላ ይሄ ይንፈቀፈቃል። 15 ደቂቃ ይንፈቀፈቃ ይወዳል ነገሩ። ውሃው አልበዛም። እና እንደዛ አድርጋችሁ 15 ደቂቃ ታፈቃፈቃችሁ በኋላ ተበረደ በኋላ ወይም ይቺ በቆሎ ዱቄት አለች ይቺ ካርቶን ነው የምትመጣው ማለት ነው። እንዲወፍርላችሁ እንደ ቅባት ማለት ነው። እሷን እንደ ብቻ እንደ አጥሚት መታችሁ ለብቻ ይህን ትኩሱን ታጠሉትኛላችሁ በማጥለያ ማለት ነው። በማጥለያ ታይበርድ ታጠሉትኛላችሁ ከፈለጋችሁ እና እንደዛ አድርጋችሁ እሳት ላይ ጥዳችሁ 15 ደቂቃ ካቆያችሁ በኋላ ትኩሱን በማጥለያ ታጠሉትኛላችሁ። ትኩሱን ማለት ነው። ካጠለለ እዛው ተያይዞ ቁጭ ነው የሚለው ማለት ነው። ትኩሱን ታጠሉትኛላችሁ። ወፈር እንዲላችሁ ደግሞ የበቆሎ ዱቄት ለብቻ እንዳይጓጉልባችሁ አድርጋችሁ ለብቻ መጀመሪያ በቀዝቃዛ መታችሁ አጠልላችሁ መጀመሪያ ቅድሚያ ይሄን ታጠሉትኛላችሁ። ፈይታችሁ መጠቀም ትችላላችሁ። እኔ ግን አጥልዬ ያጠለልኩት ውሃውን ብቻ መጠቀም ያለሁት አልፈጭም። የፈለጋችሁ ማለት ነው። እንደዛ አድርጌ ቀባዋለሁኝ ለ3 ደቂቃ ለ2 ደቂቃ አቆይቼ ከዛ ታጠበዋለሁ ማለት። ከዛ ፀጉራችን ልስልስ ይላል። በጣም አሪፍ ነው ማለት ነው። እና ደግሞ ፀጉር ለሸሽ አሪፍ ነው። ለራሴ ለኔ ያቆጠቆጠልኝ ነው። በብሄደ እያወጣልኝ ነው። ሰምታችኋል። እና ይሄን ይመስላል። ተጠቀሙትኝ፣ ይጠቅማችኋል። የጠቀመኝ ለእናንተ አላካፍላችሁ ብዬ ነው። ግን በትኩሱን ነው ማጥለያ ያለባችሁ። እንዳወጣችሁ ትኩሱን ቶሎ ብላችሁ በኋላ ሻይ አይላችሁም እና ማለት ነው። ይህን ይመስላል። ስለነበረን ቆይታ አመሰግናለሁ ትላላችሁ። እና ደግሞ ዛሬ ዝናብ እያጣለ ነው በዱባይ ትላላችሁ። ቅውጥ ያለ ዝናብ፣ ቅውጥ ያለ ማለት ነው። ደስ የሚል ነገር ነው። ዝናብ እሳቸው እዚህ ችግር አለባቸው። ዝናብ እያሉ ነበርና ዛሬ ስለዚህ እንትን ስላላላችሁ ደስ ብሎኛል ትላላችሁ። እና መዋዛት ነው። ዝናብ ሲጥል ደስ ይላል። ይህን ይመስላል እንግዲህ። ሰብስክራይብ እያደረጋችሁ አበረታቱ። በአሪፍ ቪዲዮ እመጣለሁ። አብሮነታችሁ አይለየኝ። አብረን ተያይዘን እናድጋለን። ቅመሞችዬ በያላችሁበት ሰላማችሁ ይብዛ። ባይ ባይ። እና ቤተሰብ ይሄ በቆሎ ዱቄት ትንሽ ይቺ ካርቶን የምትሸጠዋለች አይደል ሱቅ ላይ ይቺ ማለት ነው። ይቺን ምን ታደርጋላችሁ መሰላችሁ? ከዚህ ትንሽ ታደርጋላችሁ። ከዛ በውሃ ትንሽዬ ውሃ ሳይበዛ ታረጉና ይሄንን እንዳይጓጉ አድርጋችሁ ትንቱታላችሁ። እኔ እንዳይጓጉ ልጅ በዚህ ነው በደንብ አድርጌ ማለት ነው። ይሄንን ታረጋችሁ ማለት ነው። አንድ እጅ ካሜራ ነው የሚሰራው። ከዛ ማለት ያጠለልነውን ተልባና ይሄ ውህዱን ማለት መልሰን አጥልለን መልሰን እዚህ ውስጥ እንከተዋለን። ከከተትን በኋላ ደግሞ እዚህ ውስጥ ጨምረን መልሰን ጋዝ ላይ እንጠዋለን። ከዛ እናንተ ከተከዋል ወፈር እንዲደለም እንደ ቅቤ እንዲሆንልን ማለት ነው። ምክንያቱም ውሃ እንዳይፈስብን እንቀፈዋለን። አሪፍ እንዲሆንልን ማለት ነው። እዛን ታርገን እንቀፈዋለን ማለት ነው። እንዳርጌ እና ቤተሰብ የቅድሙ ዝናብ እየጣለ ነው። በዱባይ ቅውጥ ያለ ዝናብ እናንተ ዝናብ እየጣለ ነው። የጫሙ ተሰው ያጣል በየቦታው እያወላለቁ እና ዱባይ ዝናብ ይሄ ይመስላል። ደስ አይልም? ደስ ይላል።
በጣም ደስ የሚለው ማለት ነው። እና በዚህ ነው እንደዚህ ያለው ነገር እዚህ አብጥሮላችኋለሁ ዛሬ